ኡስሚ ኔትወርክ ዛሬ ዕለተ ረቡዕ ምሽቱን የጥቁር ገበያ የምንዛሬ የሐዋላ መረጃ በስንት የተዘረዘረ ይገኛል? ጨመረ ወይንስ ቀነሰ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለተከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን እየተመኘን የ17 ሀገራት የጥቁር ገበያ የምንዛሬ ውሎን እነግራችኋለሁ። በቀዳሚነት የምናየው ጥያቄ እንዴ ሐዋላ ቢሆን ረሲት ይልኩልናል አይደል እንዴ ይላል። ይህን በተመለከተ በተለያየ ዓለም ሀገራት የምትገኙ የቻናል ቤተሰቦችና አድማጭ ተመልካቾቻችን በአሁኑ ሰዓት የባንኮች የምንዛሬ ዋጋ ከጥቁር ገበያ ወይንም ደግሞ ከሐዋላ ጋር ተቀራራቢ ነው። እንዲሁም አንዳንዴ ከጥቁር ገበያ ከሐዋላ ይልቅ የባንኮች በልጦ የምናገኝበት ጊዜያት አለ። ስለዚህ ይህን በተመለከተ ምናልባትም ነገ ወዲያ ኢንሻአላህ ወደ ሀገራችሁ ስትገቡ ብሔራዊ ባንክ ያወጣው ፖሊሲ አለ። ያ ፖሊሲ ምናልባትም ተፈጻሚ ከሆነና ረሲት የላካችሁበትን ረሲት ተብላችሁ ብትጠየቁ የባንክን ረሲት ታቀርባላችሁ ብዬ የነበረውን ጉዳይ ዛ ምላሽ ነው ወይንም ደግሞ ሰፊ ማብራሪያ የሚያስፈልገው ጉዳይ ነው። እንግዲህ የተጻፈው ኮመንት በሐዋላ ወይንም ደግሞ በጥቁር ገበያ ስንልክ የባንክ ደረሰኝ ረሲት በፎቶ ይልኩልናል የሚል ነው። ይሄን በተመለከተ አዎ ያን አውቃለሁ። ነገር ግን ሁለት አይነት ነው፣ ይለያያል። አንደኛ ነገር የሚላክላችሁ በስልክ ነው። በስልክ መሆኑ ኮፒ አድርጋችሁ ማውጣት ትችላላችሁ፣ ኖርማል ነው። ነገር ግን እናንተ የሚላክላችሁ ከኢትዮጵያ ወደ ኢትዮጵያ አካውንት የተላለፈበትን ነው እንጂ ስደት ላይ ሆናችሁ ካላችሁበት ሀገር ባንክ ወደ ኢትዮጵያ የተላከበት መሆኑን አያረጋግጥም ማለት ነው። ስለዚህ ይሄ ደግሞ በሌላ አማርኛ በጥቁር ገበያ ወይንም ደግሞ በህገወጥ የገንዘብ ዝውውር ገንዘባችሁን እንደላካችሁ በሌላ አማርኛ ማስረጃ ሰጣችሁ ማለት ነው። ለምሳሌ ያክል ሳዑዲ ሆናችሁ በሳዑዲ ባንክ ብትልኩ ባንኩ ቅርንጫፉ የት ሀገር እንዳለ ሁሉን ማስረጃ የሚገልጽ ደረሰኝ ነው የሚሰጣችሁ ሳዑዲ ያለው ባንክ። ኢማራትም ከሆነ በተመሳሳይ እንደዛው፣ አሜሪካን፣ ካናዳን እንዲሁም ኩዌት፣ ኳታር፣ ባህሬን በተመሳሳይ ያላችሁበት ሀገር ረሲት ነው የምትሰጡት። ይሄ ደግሞ ወደ ኢትዮጵያ የተላከ ከውጭ ሀገር ወደ ኢትዮጵያ ወደ አካውንታችሁ ወይ ደግሞ ወደ ቤተሰብ አካውንት የተላከ እንደሆን ማስረጃ ነው። እናንተ በጥቁር ገበያ ግን ስትልኩ የሚልኩላችሁ ሰዎች ከኢትዮጵያ ካለው አካውንታቸው ወደ እናንተ አካውንት ስለሆነ የሚተላለፈው ይሄ ደግሞ በቀጥታ የኢትዮጵያ የባንክ አካውንት ሆኖ ይገኛል ማለት ነው። ስለዚህ ከፍተኛ ጥንቃቄ ብታደርጉ ተመራጭ ነው። ባንክን ተመራጭ ብታደርጉ በባንክ ብትልኩ ብዙም ልዩነት ስለሌለው ከመበላት ነጻ ትሆናላችሁ፣ ከስጋትም ነጻ ትሆናላችሁ ብዬ አስባለሁ። በድጋሚ ይህ በእንዲህ እንዳለ ወደ ሁለተኛውና ሌላኛው ጥያቄያችን ስንሸጋገር ዱባይ ነኝ ወንድማችን እናመሰግናለን። ጥያቄ ነበረኝ። እናቴ ዲጂታል መታወቂያ ለማውጣት ሜሴጅ አልደርሳት አለ እና ምን ማድረግ አለባት? ብሩ ከሰረ ማለት ነው እንዴ ይላል። ለምን ነው ብሩ የሚከስረው? በመጀመሪያ ደረጃ ናሽናል አይዲ ለማውጣት ነፃ ነው። ምንም አይነት ብር አይከፈልም። ማለትም ለመመዝገብ አሻራ ለመስጠት ማለት ነው። ከዛም ሜሴጅ ይላክልናል። ሁሉም ነገር ካለቀ በኋላ 16 አሃዝ ቁጥሩ ይሰጠናል። በሜሴጅ ነው የሚላክልን። ያን እንይዝና በቀጥታ ወደ ናሽናል አይዲ ምዝገባ ወዳደረግንበት ወይንም ደግሞ እንዲታተምልን ከምንፈልገው ቦታ እንሄዳለን። 350 ብር እንከፍልና በማግስቱ ካርዱን እንቀበላለን። ይሄው ነው። ነገር ግን ለመመዝገብ ምንም አይነት ክፍያ የለም። ሁለተኛ ደግሞ ለመጠየቅ የተሞከረው ከባንክ ያለው ወይንም ከባንክ አካውንት ውስጥ ያለው ገንዘብ ነው ወይ ከሰረ ብላችሁ ያላችሁት፣ ያ ከሆነ እንደዛ የሚባል ነገር የለም። በአጠቃላይ ማድረግ ያለባት እናትሽ በቀጥታ ናሽናል አይዲ ምዝገባ ካረገችበት አሻራ ከሰጠችበት ቦታ ሄዳ ያለውን ጉዳይ ታስረዳ፣ ታመልክት። ግን ብሩ ከሰረ ማለት ነው ወይ ለሚለው ጥያቄ ምንም የሚከስር ነገር የለም። ባንክ ያለው ሳንቲም ሽም ወይንም ገንዘባችሁም አይከስርም። ሲቀጥል ደግሞ ምንም የሚከፈል ሳንቲም ስለሌለ ቅድሚያ የሚከስር ጉዳይ የለም። ሜሴጁ ከደረሰና ሁሉም ነገር ከተጨረሰ በኋላ ለካርዱ ነው 350 ብር ክፍያ የሚደረገው። በቀዳሚነት የአሜሪካን ዶላር እናያለን።
የመረጃ ምንጫችን ethiopianblackmarket.com በድረገጹ እንዳስነበበው ከሆነ 100 የአሜሪካን ዶላር 18249 ብር እንደሚሸጥና አንድ የአሜሪካን ዶላር 182 ብር ከ49 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። በመቀጠል ዩሮን እናስከትላለን። 100 ዩሮ 20770 ብር እንደሚሸጥና 1 ዩሮ 207 ብር ከ70 ሳንቲም በመሸጥ ላይ ይገኛል። ቀጣዩን ተረኛ የሚይዘው የስዊዝ ፍራንክን በተመለከተ ነው። 100 የስዊዝ ፍራንክ 22497 ብር እንደሚሸጥና አንድ የስዊዝ ፍራንክ 224 ብር ከ97 ሳንቲም በመሸጥ ላይ ይገኛል። ይሄን መረጃ ስትከታተሉ የት ሀገር ሆናችሁ ነው እየተከታተላችሁ ያላችሁት? ኩዌት ከሆናችሁ ኩዌት፣ ኳታር ከሆናችሁ እንዲሁም ሳኡዲ፣ ዱባይ ከሆናችሁ፣ አሜሪካ ከሆናችሁ፣ ካናዳ ያላችሁበትን ሀገር ጻፉልኝ ኮሜንት ላይ። በመቀጠል ካናዳን ዶላር እናያለን። 100 ካናዳን ዶላር 12830 ብር እንደሚሸጥና 1 ካናዳን ዶላር 128 ብር ከ30 ሳንቲም በመሸጥ ላይ ይገኛል። በመቀጠል የአውስትራሊያን ዶላር እናያለን። የመረጃ ምንጫችን ethiopianblackmarket.com በድረገጹ እንዳስነበበው ከሆነ 100 የአውስትራሊያን ዶላር 12586 ብር እንደሚሸጥና አንድ የአውስትራሊያን ዶላር 125 ብር ከ86 ሳንቲም በመሸጥ ላይ ይገኛል። በመቀጠል የቻይና ዩዋን እናያለን። 100 የቻይና ዩዋን 2686 ብር እንደሚሸጥና 1 ዩዋን 26 ብር ከ86 ሳንቲም በመሸጥ ላይ ይገኛል። በመቀጠል የምናየው የሳዑዲ ሪያልን በተመለከተ ነው። 100 የሳዑዲ ሪያል 4864 ብር እንደሚሸጥና 1 የሳዑዲ ሪያል 48 ብር ከ64 ሳንቲም በመሸጥ ላይ ይገኛል። በመቀጠል የኳታር ሪያልን እናያለን። 100 የኳታር ሪያል 4809 የኢትዮጵያ ብር እንደሚሸጥና አንድ የኳታር ሪያል 48 ብር ከ09 ሳንቲም በመሸጥ ላይ ይገኛል። ቀጣዩን ተረኛ የሚይዘው ፓውንድ ስተርሊንግን በተመለከተ ነው። 100 የፓውንድ ስተርሊንግ 24165 ብር እንደሚሸጥና 1 ፓውንድ ስተርሊንግ 241 ብር ከ65 ሳንቲም በመሸጥ ላይ ይገኛል። በመቀጠል የምናየው ኩዌት ዲናርን በተመለከተ ነው። 100 የኩዌት ዲናር 58925 ብር እንደሚሸጥና አንድ የኩዌት ዲናር 589 ብር ከ25 ሳንቲም እየተሸጠ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የሳውዝ አፍሪካን ራንድ እናያለን። 100 የሳውዝ አፍሪካን ራንድ 1053 ብር እንደሚሸጥና አንድ የሳውዝ አፍሪካን ራንድ 10 ብር ከ53 ሳንቲም እየተሸጠ ይገኛል። በመቀጠል የምናየው ኢማራቶችን ዲርሃም በተመለከተ ነው። 100 ኢማራቶች ዲርሃም 4969 ብር እንደሚሸጥና አንድ የኢማራቶች ዲርሃም 49 ብር ከ69 ሳንቲም በመሸጥ ላይ ይገኛል። ቀጣዩን ተረኛ የሚይዘው ኢንዲያን ሩፒን ነው። አንድ ኢንዲያን ሩፒን 1 ብር ከ91፣ ቱርኪ ሊሬ 3 ብር ከ91 እንዲሁም የባህሪን ዲናር እናስከትላለን። 100 ባህሪን ዲናር 48388 ብር እንደሚሸጥና አንድ ባህሪን ዲናር 483 ብር ከ88 ሳንቲም በመሸጥ ላይ ይገኛል። በመቀጠል ጆርዳን ዲናር እናያለን። 100 የጆርዳን ዲናር 25738 ብር እንደሚሸጥና አንድ ጆርዳን ዲናር 257 ብር ከ38 ሳንቲም በመሸጥ ላይ ይገኛል። በመቀጠል የኦማን ሪያል እናያለን። 100 ኦማን ሪያል 47454 ብር እንደሚሸጥና አንድ የኦማን ሪያል 474 ብር ከ54 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል።